በኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት መሰረት ማርያም የዓለም ቤዛ ነች ስትባል ኢየሱስን ስለወለደችው ብቻ ነው ወይ? የተወደዱ ኦርቶዶክሳውያን ወንድሞች እህቶች ናቸው እና ክርክር እንግባ ዲቤት ምናምን ይሉኛል። እኔ ለመከራከር አይደለም ኢየሱስን የተቀበልኩት። አንተ ተጨቃጨቅ። በወደኩበት በኩል ተነሳው፣ በራኩበት በኩል ቀረብኩ በማለት በማርያም በኩል እንደቀረብን በማርያም በኩል እንደተነሳን ይናገራሉ ማለት ነው። ይሄ በጣም የስተት ትምህርት ነው። እኔ በኢየሱስ ላለመጨቃጨቅ ህይወቱ ነው ገብቶኛል። ጸጋ የሚመለሰው በወጣበት በኩል ነው ይላል። ድንግል ማርያምን ለሔዋን ቤዛነት መረጣት ይላል። ድንግል ማርያምን ለሔዋን ቤዛነት መረጣት። ጀስት መስካሪ ነኝ። ምህረቱ፣ ጽድቁ፣ ቅድስናው፣ ማዳኑ፣ ቤዛ መሆኑ፣ አዳኝነቱ፣ መካከለኝነቱ፣ ምልጃው፣ ሊቀ ካህንነቱ። እንግዲህ ርዕሳችን ስለ ማርያም ክርስቶስ ደግሞ ሕያዋን ይሆናሉ። ስለዚህ የሐዋርያቶቹ ትምህርት ንጽጽሩ በሁለቱ አዳም መካከል ነው፣ በፊተኛው አዳም እና ኋለኛ አዳም በተባለው በኢየሱስ። አንድም ቦታ እንግዲህ ከቅድም ጀምሮ የነበራችሁ ሰዎች ስንጠይቅ የነበረው ይሄ ነው። ማርያም ዳግማዊት ሔዋን ተብላለች ወይ አሳዩን ስልነበር አንድም ሰው አላሳየም። ለምን? የለም። ሐዋርያቶቹ የማያውቁት የቀደመችው ቤተክርስቲያን የማያውቁት ትምህርት መሆኑን በዚሁ መረዳት እንችላለን። ሲቀጥል አናሎጂው አንድ ላይ ይሄዳል ወይ? አይሄድም። ለምሳሌ አዳምና ሔዋን ምንድን ናቸው ግንኙነታቸው? ባልና ሚስት ናቸው። ኢየሱስና ማርያምስ ኮኔክሽኑ ምንድን ነው? አባት እናትና ልጅ ናቸው። አያችሁ፣ አናሎጂው ራሱ አብሮ አይሄድም። አናሎጂው አብሮ አይሄድም። አዳምና ሔዋን ባልና ሚስት፣ ኢየሱስና ማርያም እናትና ልጅ። ስለዚህ አናሎጂው አንድ ላይ እንደማይሄድ በዚሁ መረዳት አለብን። ስለዚህ እነሱ የሚያነሱት ሐሳብ መጽሐፍ ቅዱሳዊም ብቻ ሳይሆን ሎጂካልም አያስኬድም። በአመክንዮም ደረጃ የሚያስኬድ ሐሳብ አለመሆኑን መረዳት እንችላለን። ግን ማርያምን ቤዛ ሲሏት በዚህ መንገድ ብቻ ነው የኦርቶዶክሳውያን አይደለም። ሌላም የሚያነሱት ሐሳብ አለ። በተለይም ከመዳን ጋራ እኛ በጣም አጥብቀን የምንናገር ወይ የምንቃወመው ከመዳን ጋራ የሚነሳው ሐሳብ ነው። ለምሳሌ እዚህ ጋር ተመልከት ምን እንደሚል መጽሐፈ ሚስጥር ላይ የተቀመጠ ሐሳብ ነው። እመቤቴ ወላዲት አምላክ ወይ አምላክ ጌታ ለሆነ ልጅሽ ስለኔ እንዲህ ብለሽ ንገሪው፣ አቤቱ ምሕረትን አታዘግይበት። ይህ ሰነፍ ሰው በስንፍናው ቢያሳዝን ስለ ነፍሱ ቤዛ ንጽሕናዬን ተመልከት። ይሄ አባ ጊዮርጊስ ዘጋስጫ የተናገሩት ነው። ስለ ነፍሱ ቤዛ ምንን ተመልከት? ንጽሕናዬን ተመልከት ትላለች ማርያም። ስለዚህ በማርያም ንጽሕና መንገድ ወይም ደግሞ በሷ በኩል ነው የኛ ድህነት የሚገኘው የሚል የተዛባ የነገረ ድህነት ትምህርት ቤተክርስቲያኒቷ ታስተምራለች ማለት ነው። ይሄን ነው አጥብቀን እኛ ምንቃወመው። ሌላው የሉቃስ ወንጌል ምዕራፍ 1 ላይ የተነሳ ሐሳብ አለ። ይቅርታ ሜሎስዬ፣ በጣም ልደት ጋር መሄድ የምትፈልጉ ሂዱ ፕሊዝ። እዚህ ጋር 10 ያጻፉላቸው፣ እኔ እነግርላችኋለሁ። እኔ በደንብ እነግርላችኋለሁ። ልደት ከፍቶላችኋል፣ ሄዳችሁ እዛ ተማሩ። ቀላል፣ አይዟችሁ። እኔ እናገራለሁ። 10 ከምትጽፉ ልገላግላችሁ ብዬ ነው። እኛ የክርስቶስ ትምህርት ነው መማረው ነው። ሄዳችሁ ልደት ጋር በደንብ ተማሩ። እኛ እዚህ ነው ያለ ነው። ቀጥል ከይቅርታ ጋር። እሺ፣ ሌላ የተነሳው ሐሳብ የሉቃስ ወንጌል ምዕራፍ 1 ላይ ያለው ጸጋ ይሞላብሽ ወይ የሚለው ቃል። እሺ፣ በኦርቶዶክሳውያን በሚቀበሉት መጽሐፍ ቅዱስ ላይ ጸጋ ይሞላብሽ ሆይ የሚል አለ ወይ? የለም። ምንድነው ማስረጃ? እዚህ እጄ ላይ ደቄ ለመጠቀም ላሳያችሁ። ይሄ ዘ ኦርቶዶክስ ስታዲ ባይብል ይላል። የኢስተርን ኦርቶዶክስ ቤተክርስቲያን የምትቀበለው ነው። እዚህ ላይ ጸጋ ይሞላብሽ ወይ የሚል የለም። አለ የሚል ሰው ካለ ሊያሳየኝ ይችላል። የለም። ሌላውስ ኦርቶዶክስ ኦሪየንታል ኦርቶዶክስ የሚቀበሉት መጽሐፍ አለ። ለምሳሌ ካቴና ባይብል የሚባል ኦሪየንታል ኦርቶዶክሶች የሚቀበሉት ነው። የአባቶች ትርጓሜ የያዘ መጽሐፍ ቅዱስ ነው። እዛ ላይ ጸጋ ይሞላብሽ ወይ ይላል ወይ? አይልም። ሃይሊ ፌቨርድ ነው የሚለው። በሁለቱ መካከል ልዩነት አለው። ስለዚህ ውይይት የሚገጥም ሰው ካለ መግጠም ይችላል። እኔ ደቂቃ ለመጠቀም ግን እዚህ ላይ የለም፣ የሉቃስ ወንጌል ማለት ነው። እሺ፣ ጸጋ ይሞላብሽ ወይ የሚለውን ከኦርቶዶክሳውያን ላሳያችሁ ትርጓሜ። ለምሳሌ አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ የነበሩት ምን ብለው ነው የተረጎሙት ይህን ሐሳብ የሚለውን ላሳያችሁ። የመመረቂያ ጽሑፋቸው ላይ እንደዚህ ይላሉ። The Eastern Orthodox Church affirms that the unique position of the Virgin Mary as Theotokos was not due to her own achievement. አሁን ቴዎቶኮስ ማለት የአምላክ እናት የሆነችው በራሷ ጥረት አይደለም። nor a reward for her merits, በነበራት መልካም ነገርም እንደ ሽልማት አይደለም የአምላክ የሆነችው። አሁን እቺን ተመልከቱልኝ። nor even the result of the fullness of grace bestowed on her,
ጸጋም የሞላባት ስለነበረች አይደለም የአምላክ እናት የሆነችው። ታዲያ ለምንድን ነው? ባት ዘ ሺር ፍሪ ጊፍት ኦፍ ጋድ። አያችሁ፣ የእግዚአብሔር ነፃ ስጦታ ብቻ ነው እንጂ መልካም ስራ ተሰራች ለዛ እንደ ሽልማት አይደለም። ጸጋም ስለሞላባትም አይደለም የአምላክ እናት የሆነችው። ይሄ ያልኩት እኔ አይደለሁም፣ አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ቤተክርስቲያን 5ኛው ፓትርያርክ። ስለዚህ እነዚህን ሀሳቦች ስናይ ከራሳቸው ከቤተክርስቲያኒቷ አባቶች ጋር ነው የሚጣሉት ማለት ነው። አንድ የመጨረሻ ደግሞ ላሳያችሁ። ዘፍጥረት ምዕራፍ 3ን በተመለከተ ሴቲቱ ሲሉን ነበር። ሴቲቱ ማነች? ኦርቶዶክሳውያን ምን ብሎ የተረጎሙት ይህን ክፍል ላሳያችሁ። ይህን ማሳያችሁ የታድሮስ ማላቲ ያዕቆብ የኮመንተሪያቸው ነው። ዘፍጥረት ላይ ያለውን ኮመንተሪያቸው ነው። እዛ ላይ ምን ይላሉ? ያው ዘፍጥረት ምዕራፍ 3 ቁጥር 15 ተመልከቱ። ቅድም ሲጠቅስ የነበረው ማለት ነው። እሺ the serpent became a representative of the devil himself። እባቡ የማን ሪፕሬዘንታቲቭ ነው? የሰይጣን። who was called serpent of the old Revelation 20 God put enmity between the devil and the woman until the Lord Jesus Christ comes from the seed of the woman without human intervention። እንዲህ ብሎ ያስቀምጡት። ያለ ምንም የሰው ጣልቃ ገብነት ነው የመጣውማ ጌታ ኢየሱስ። ታዲያ ስለማን ነው የሚያወራው የክፍል ስንል ይኸው ዳግማዊት ሔዋን የምትባለው ማን ነች? ተመልከቱ። when the church the new Eve ይኸው ከራሳቸው አባቶች ጋር the new Eve የምትባለው ማለት ቸርች። ይቀጥላሉ whenever pain the church the new Eve። ዘፍጥረት ምዕራፍ 3 ላይ ሴቲቱ የሚለውን ቃል ቤተክርስቲያን ብሎ ነው አባቶች የተረጎሙት። ስለዚህ መልእክታችን ምንድን ነው? ሐዋርያው ጳውሎስ እንደተናገረው ይህን ልጥቀስና ልጨርስ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ሐዋርያው ጳውሎስ ምን ብሎ ተናግሯል? ይኸው የተናገረው ነገር ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትም በእውነትም የአሕዛብ አስተማሪ ለመሆንኩ ተሾምኩ። እውነትን እናገራለሁ አልዋሽም ይላል ሐዋርያው ጳውሎስ። ስለዚህ ሐዋርያው ጳውሎስ እውነት እናገራለሁ ሲል ምን እንደሆነ የሚናገረው ኢየሱስ ለሁሉ ቤዛ ሰጠ የሚለው ነው። ስለዚህ ከዚህ ውጪ ሌላም አካል አለ ለዓለም ራሱን አሳልፎ የሰጠ ቤዛ የሆነ ከተባለ ሐዋርያው ጳውሎስ ውሸታም ይሏል። እኛም ከዚህ ውጪ ሰው የለም፣ ጌታችን ኢየሱስ ክርስቶስ ብቻ በእግዚአብሔርና በሰው መካከል ያለ ስለኛ መዳን ራሱን አሳልፎ የሰጠ ቤዛችን ኢየሱስ ነው። ጸጋና ሰላም ይብዛላችሁ። ሰላም ይብዛ። በጣም ነው የማመሰግነው። እኔ እንዲያውም 1 ደቂቃ ነበረ። በጣም እጅግ አድርጌ አመሰግናለሁ። ከዚህ ቀሲስ ሲናገሩና አንዳንድ ሰዎች ይሁን የምን ይላሉ መሰለ እኔን ይመጡና የተወደዱ ኦርቶዶክሳውያን ወንድሞች እህቶች ናቸው እና ክርክር እንግባ ዲቤት ምናምን ይሉኛል። እኔ ለመከራከር አይደለም ኢየሱስን የተቀበልኩት። አንተ ተጨቃጨቅ። እኔ በኢየሱስ ላለመጨቃጨቅ ህይወት ሆኖ ገብቶኛል። እኔ አልወድም ጭቅጭቅ። ይኸውልህ ኢየሱስን ለዲቤት አይደለም ለህይወት ነው የተቀበልኩት። እኔ ኢየሱስን ለውይይት አይደለም ለመኖር ነው የተቀበልኩት። እኔ ኢየሱስን እንትን ለማለት አይደለም ለመመስከር ነው የተጠራሁት። እኔ አይ አምናት ፓስተር አምናት የቸርች የቤተክርስቲያን መሪ ጀስት መስካሪ ነኝ። እኔ ምኑን ምህረቱን፣ ምኑን ጽድቁን፣ ምኑን ቅድስናውን፣ ምኑን ማዳኑን፣ ምኑን ቤዛ መሆኑን፣ ምኑን አዳኝነቱን፣ ምኑን መካከለኝነቱን፣ ምኑን ምልጃውን፣ ምኑን ሊቀ ካህንነቱን፣ ምኑን በአፊት መታየቱን እና እንዳልክ ምንድነው መስካሪ ነኝ። አምናት ወንጌላዊ ወይም ደግሞ እንደዚህ አይደለም። እኔ ምንድን ነኝ? መስካሪ። ምስክርስ ያየውን የሰማውን ነው የሚያወራው። አይጨቃጨቅም። ምስክር ፍርድ ቤት ምስክር አይጨቃጨቅም። ጠበቃ ነው የሚጨቃጨቀው። ምስክር አይጨቃጨቅም። አልጨቃጨቅም ከአንተ ጋር እኔ። አንዳንዶቹ ደግሞ ትላንት ኦርቶዶክስ የሆኑ ናቸው። ባይዜ ሆኒ ያበራላቸው ጠዋት እንኳን ሳይጠፋ መጥቶ ከእንዳልክ ጋር 30 ዓመት የኖርኩበት ተቋም እኮ በደንብ አውቀዋለሁ እኮ። ጥዬ እኮ ነው የወጣሁት። ምንድን ነው የምትነግረኝ? ኢየሱስ በልጦብኝ እኮ ነው እርግፍ አድርጌ የወጣሁት እኮ። በለጣ ኢየሱስ ይበልጣላ። ህይወት ነዋ። ከየት እንደወጣሁ እኔ የማውቀው ከየት እንደመነጨቀኝ አውቀዋለሁ። ዮኒ ራሴን በደንብ ማቅ ሰው ነኝ። ለምንድን ነው የምትጮኸው ይላሉ። ጮሆ ነው ነፍሱን የሰጠልኝ። አትጩሁ እናንተ ጴንጤዎች። ጮሆ ነፍሱን ሰጠ ተብሎ ጥቅስ የተጻፈለት ኢየሱስ። እንዴት ነው ማልጮኸው? አንተ የሆነ ነገር ገብቶ ታብዳለህ። ጎት ቤተሰብ ሰብስበህ እንዲረዱ ኢየሱስ ገብቶኝ እጮሃለሁ። አንተ የዘራ መድኃኒት የሚል በረሮ ማጥፊያ እንትን ማስታወቂያ ሳይረብሽ፣ የአባ እንትና ዘፈን ሳይረብሽ፣ የእንትና ኮንሰርት ጆሮ ላይ ሳይጮህ ኢየሱስ ከጮህ አጋንንት አለብህ። ቼክ ተደረግ፣ እንጸልይላለን። ና ቸርች
በኢየሱስ ክርስቶስ ስም ላይ ባለ ጉልበት አጋንንት ካለበት እንጸልያለን፣ እንሸኝልሃለን። አትበሳጭ። ልትበሳጭ ትችላለህ። አንተ እየተበሳጨ ትቀጥላለህ እንጂ እንዳልኩ ኢየሱስ ጌታ ነው ማለቱ አይቀጥልም፣ አያቆምም። ወደፊት ነው የምንሄደው። ምንም የሚቋረጥ ነገር የለም። ወንጌል ብቻ ነው። ጎስፕል ፍቅር ነው። ኢየሱስ ምህረት መሐሪ ነው። ሰው ይወዳል። እንኳን እናንተን እኔን ወዷል። ኢየሱስ ሰው ይምራል እንዴ እንዳልክ ካልከኝ እኔ ማሳያ ነኝ። እንደው ሰው ይቀየራል። ይኸው እኔ ሩቅ ለምን ትሄዳለህ እንዳልክ ኢየሱስ ኃጢአተኛን ይቅር ይላል። እኔ ከኔ በላይ ኃጢአተኛ አለ። ደብል ስታንዳርድ እኮ ነው። ኃጢአት ስሰራ ከሆነ ደብል ስታንዳርድ እኮ ነው። በሀሳብም በአክሽንም እኮ ነው ስሰራ የነበረው። ደብል ስታንዳርድ ኃጢአተኛ የነበርኩ ልጅ ነኝ። ያልነካውበት ሰፈር የለም፣ ያልገባሁት የኃጢአት መንደር የለም። ገላገለኝ። ኢየሱስ መጣ። እወድሃለሁ አለኝ። አረ ሰፈሩ አይሆንም አልኩት። የእኔ ማጽደቅ አቅም ይበልጣል አለ።